ሰላም ጤና ይስጥልን። እንዴት ቆያችኋለሁ? እግዚአብሔር ይመስገን። ዛሬ ደግሞ የትና የት መጥቷል፣ እንደገና ጨምሯል ማለት ነው። ዋው አያችሁት? ዛሬ ብዛት አለው ወይ? በስመ አብ እንደምታዩት ነው። እዚህ ጋር የሆነ ነገር አለው እንደምታዩት። ሰማዩ ራሱ ጨረቃዬ ለምን ዛሬ አልመጣችም? እና እንደምታዩት ነው ዛሬ ጨምሯል። ለምንድን ነው ማለትም እንጉዬ እንዴት እንደሚሯሯጥ ከዛ በርቀት እስኪ ቆይ እንዴት ላቅርበው እናታችሁ እንዴት እንደሚወራወር በስላሴ ስም በርቀት ከዛ መዱ ይወራወራል። አይታችሁታል? ይሄ ከቅርብ መጣው ነው። ከዛ ገበንጎዶ ግን ምን እንደሚመስል ዛሬ ደግሞ ጨምሯል ማለት ነው። ደስ ይላል። ለማንኛውም እና ይሄ የባህሩ መታችሁ ተሰክሉት ማለት ነው። አይ ወይ አያችሁት እንዴት እንደሚመጣ በስላሴ ዛሬ ምን ተገንቶ ነው? እኔ እስከ ዛሬ ስመጣ እንደዚህ ሆኖ አይቻለሁ። ጂሰስ ክራይስት ዋሃድ እያሳሳቀ ነው የሚወስደው የሚባለው። እንዴት እንደሚመጣ ይሄኛው ከዚህ ደረሰ፣ ያኛው ደግሞ እዛ ጋር ደርሰው ማለት ነው። እዛው ነው። በስመ አብ በእውነት ደስ ይላል። ዛሬ ለየት ይላል። እንዴት ላምጣው እናታችሁ? ከዛ ጋር ላይ ወጥቼ ካልቀረጽኩት ዛሬ ለየት ይላል። ይሄ እዚህ ጋር ያለው ከዛ እዛ ጋር ያለው ከዛ በሶስት ደረጃ የሚመጣው ማለት ነው። በጣም ደስ ይላል በእውነት እና እንደዛ እላችኋለሁ። ስለዚህ በስመ አብ እንዴት እንደዚህ ሊሆን ይችላል? ዛሬ የመጀመሪያ ጊዜ እውነት እንደዚህ በስቶ አያውቅም። የትና የት ነው የመጣው ማለት ነው። ደስ ይላል። በስላሴ ሰው ከዛ አያችሁት እንዴት እንደሚመጣ በሆነ በሰልፍ እንደሚሄድ ወታደር ነው የሚመስለው። በሰልፍ እንደሚሄድ ነው እና ይመስላል። ስለዚህ ዛሬ ያቺ ብልጭልጭዬማ እንደተበጨለጨች ድረስ ስላለች ነው። በስመ አብ አያችሁት? እንደሚመጣ እንደተወረወረ ሲመጣ በስላሴ እየጨመረ መጣ። ወደ ላይ ካልወጣው ከዛ ወደ ኋላ ልወጣና ለልጆቼ መኖር እፈልጋለሁ። ጨምሯል ዛሬ በጣም። እኔ የመጀመሪያ ጊዜ ለረጅም ዓመት እመጣለሁ፣ ግን እንደዚህ ነው አያውቅም። እንደዛሬው ነው አያውቅም ማለት ነው። ይሄ እንደምታዩት ከዛ በሰልፍ ነው የሚመጣው። አየህ በሶስት እንትን ነው የሚመጣው። አሬም እዛ ጋር ባሉ በስላሴ ሰው እና በጣም ይገርም ነው። አያችሁት? በሰልፍ ከዛ ጋር የሚመጣው በሰልፍ እና በሰልፍ በእውነት በስላሴ ስምንት በጣም ከሰው ቁመት በላይ እኮ ነው የሚወረወረው። ከዛ ወደ አይታይም፣ በርቀት ሲሆን ይታያል፣ ግን ከሰው ቁመት በላይ ነው። ደስ ይላል። እንደምታየው ሰማዩ ራሱ ጉም ነው ማለት ነው። አያችሁ? ሰማዩ ጉም ነው ማለት ነው። እና ለዛ ነው በስላሴ ስም ለየት ይላል። ዳመና ነው። ብርዳችን እየገባ አይደለ? እኛ ጋር ብርዳችን እየገባ ነው እና ለዛ ነው ብርዳችን ሲገባ እንደዚህ ነው። ሰማይ ወደዛ ያችሁ ጭጋግ መስሏል። ወደዚህ ሲሆን ነው እንጂ ወደዛ ጭጋግ ይመስላል። በጣም ደስ ይላል በእውነት። የሆነ የሽታው የባህሩ ሽታው የሆነ ደስ ይላል። መንፈስን ያደሳል። በጥይ የምጣሩ እየወጣው ያኛው ከዛ ይከተላል። ይሄኛው ደግሞ ከእግሬ ደርሰዋል። እንዴ እንደምታዩት ነው። በስላሴ ሰው
በርቀት ነው ያማል። አንድ ሁለት ሶስት አያየች በስላሴ ይህ በጣም ዛሬ የመጨረሻ ነው የጨመረው። አያችሁ በሰልፍ ነው የመጣው። በሶስት ነው ሰልፍ በሶስት ሰልፍ ሲያስፈራ። ዛሬ እውነት ስሬት እኔ ከመጣሁ እዚህ ሀገር እንደዚህ ነው አያውቅም። ኧረ በለው በስላሴ ስም ሲያስፈራ ያስፈራል በጣም። ሊወጣ ነው እናቴ እንደዚህ ባያቅማ ወመጣጣ ይፈራል። አያችሁት? እዚህ ድረስ ነበረ ወርዶ ነው እንጂ ታከቡ ዶክተር እዚህ ጋር ብሎ ነበር ማለት ነው። ከዛ አልፎ ነው ታች የደረሰው፣ ግን አሁን እየመጣ ነው። ከርቀት እንደምታዩት ነው። ከዛ በኩል ነው እየመጣ ነው በርቀት። አሁን ይሄ ከተማ ነው የሚመስለው፣ ባህር ይመስላል። ከተማ ነው የሚመስለው እንደዚህ ሲጓዝ በሰልፍ በስላሴ